አቁሞ ሰላም ለመፍጠር በቂ ያልሆነ ምክንያት ትክክለኛ ያልሆነ ጊዜ የለም። ሰላም ምክንያት አይፈልግም። ሰላም የተለየ ጊዜም አይፈልግም። ጦርነት ጨለማ ነው። ጦርነት ክፉ ነው። ከአፍ የሚወጣው ከአፈሙዝ የሚወጣው ውስጥንና ስጋን የሚገል ነው። ሰላም ብርሃን ነው። ሰላም የነገር ሁሉ መጀመሪያ ነው። ስለሆነም ለዚህ ሰላም ቀን እንድንበቃ ያደረጋችሁ ግለሰቦች፣ ቡድኖች፣ ወዳጅ ሀገራት ኢትዮጵያ ከነበረችበት ጨለማ ወደሚገባት ብርሃን ለመሸጋገር ፈቅዳ የጀመረችበት ዕለት ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። ኢትዮጵያውያን በቂ የጦርነት ታሪክ አለን ያሉት ጠቅላይ ሚኒስትር አብይ አህመድ ልዩነታችንን በውይይት ለመፍታት ካሳለፍነው ትናንት ልንማር ይገባናል ብለዋል። እኛ ኢትዮጵያውያን በቂ የጦርነት ታሪክ አለን። የበቃና የሚነገር የሰላም ታሪክ ግን የለንም። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ከምክር ይልቅ መከራ የሚመክረው ህዝብ አንሁን። ትናንት ብዙ አምልጦናል። ብዙ የተበላሹ ነገሮች አሉ። ነገር ግን ከተበላሸው ትናንት የተሻለ ነገር፣ ያማረ ነገር፣ የተዋበ ነገር፣ ተስፋ ለትውልድ የሚሰጥ ነገን መፍጠር እንችላለን። ትናንትናን እያሰብን ቁስል እያከክን የምንቆም ሳይሆን ትናንትናን ተሻግረን የተሻለ ነገር ለመፍጠር የምንተጋ የምንሰራ እንድንሆን አደራ ልላችሁ ፈልጋለሁ። የትናንትናውን ብልሽት በዛሬ ይቅርታ ማከም ይገባናል ያሉት ጠቅላይ ሚኒስትሩ ከጉዳታችን ለመታከምና ሀገራዊ ስብራታችንን ለመጠገን ወደ ስራ ፊታችንን ልናዞር ይገባናል ሲሉ ለነገዋ ኢትዮጵያ የሚበጅ ስራ እንስራ ብለዋል። ይቅርታ ማስቀረት ነው። ጦርነት ማስቀረት፣ ስድብ ማስቀረት፣ መገፋፋትን ማስቀረት የይቅርታ ዋነኛ ተልእኮ ነው። እርቅ ግን ማረም ነው። ዛሬ ይቅርታና እርቅ ስለሆነ ማስቆም ብቻ ሳይሆን ወደ ኋላ የተበላሸውንም ማረም ይጠበቅብናል። በሙያቸው በእውቀታቸው ሀገራቸውና ሕዝባቸውን እንዲጠብቁ ከአፈሙዝ ጋር የሚያያዘውን ስራ ለነሱ እንተውላቸው። ለነቁ ለበቁ አገር ለሚወዱ የጸጥታ ኃይሎች ዲሞፍቶር ትተን እኛ ሞፈር እናንሳ። ሁሉም ዲሞፍቶር አንሺ ከሆነ ሞፈር የሚጨብጠው እጅ ያጣል። እጅግ በቂ የሆነ ትምህርት ያገኘንበትን የጥፋት ጊዜ ስላሳለፍን ከእንደዚህ አይነት ተግባር ተቆጥበን ተምረን ልጆቻችን የሚቀጥለው ትውልድ ያማረች ያሸበረቀች የምትሰጥ ኢትዮጵያን መውረስ እንዲችል ከጥላቻ ከመገፋፋት ከመዋጋት ራቅ እንድንል በታላቅ ትህትና አደራ አላችሁ እፈልጋለሁ። በደም የተሳሰረው ህዝብ በፖለቲካ ብልሽት በጠላትነት ሊተያይ አይገባውም ያሉት ጠቅላይ ሚኒስትሩ የተጀመረውን ሰላም ወደ መሬት በማውረድ የህዝብ ለህዝብ ግንኙነትን ለማጠናከር በአማራና በትግራይ ክልል ያሉ አመራሮች የቤት ስራዎች አሉባቸው ሲሉ አሳስበዋል። ኢትዮጵያውያን አንድ አባባል አላቸው። ሲታረቁ ከሆድ ሲታጠቡ ከክንድ ይላሉ። እኛ ስንዋጋ ከልባችን ነበር የተዋጋ ነው። ከዛሬ ጀምሮ ግን ከልባችን መታረቅ ይኖርብናል። አቶ ጌታቸው ሰላሙን ያመጣነው ጀግነን ነው ብሏል። ዛሬ በመላው የኢትዮጵያ ህዝብ ፊት አቶ ጌታቸውን የምጠይቀው ጀግኖ ወደ ባህር ዳር እንዲሄድና ወንድሞቹን ማቀፍ እንዲችል ነው። ዶክተር ይልቃልን የምጠይቀው ጀግኖ ወደ መቀሌ እንዲሄድና
ወንድሞችን እንዲያቅፍ ነው። ሰላም እንዲሁ በቀላል የሚገኝ አይደለም። መስራት፣ መትጋት፣ መጀገን ይፈልጋል። የተከበረው የትግራይ ህዝብ ከተከበረውና ከወንድሙ የአማራ ህዝብ ጋር ጠንካራ የደም ትስስር ያለው ቢሆንም በፖለቲካ ብልሽት ምክንያት የተፈጠረውን አለመግባባት ለመፍታት አቶ ጌታቸው ዶክተር ይልቃል መጀገን ይጠበቅባቸዋል። አቶ አወሉ በዚህ አይጠረጠሩም ብዬ ነው። ለኢትዮጵያ ለሆነው ሰላም ድርሻ ያላቸውን ሁሉ ያመሰገኑት ጠቅላይ ሚኒስትር አብይ ለኢትዮጵያ የሚበጀው አንድነትና ሰላም በመሆኑ ህዝቡ ለሰላሙ ሊሰራ ይገባዋል ብለዋል።